አታይም ሽበቱን ሽማግሌ ነኝ። እስር አስተምሮት ነው ወይስ ደግሞ በአሁን እድሜ የደረሱበት ብስለት ነው? ያው እሱም አለ። እድሜ ብዙ ነገር ያስተምራል። ከየት የመጣ ነው? ምን ተፈጥሮ? ከእስር ቤት ስወጣ የነበረው የሀገራችን ሁኔታ በጣም ከፍተኛ አደጋ ላይ ነበረ። በዛ ላይ ወጥቼ መናገር፣ መጻፍ፣ መተቸት በሰዓት ላይ ቤንዚን እንደማርከፍከፍ ነው የታየኝ። ምናልባት የሚሻለው ረጋ በማለት በወጣትነት ጊዜ የነበረ ኃይል የነበረ ፍላት እድሜ የሄደ ሲሄድ ረጋ እያሉ መሄድ ይመጣል። ባለፈው ኢንተርቪው አድርገሽ አሳስረሽኝ አሁን ይቅርታ ለመጠየቅ የመጣሽ ይመስላል። ከዛ ተነስተሽ እዚህ ድረስ ፈልገሽ ስለመጣሽ ከዛ ወዲህም ደግሞ እኔ በጉዞ ላይ በነበርኩበት ታግሰሽ በመቆየትሽ በጣም ስላቆየሁሽ ይቅርታ ጠይቃለሁ። አመሰግናለሁ።